አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ የሆነ ብሔረሰብና የሆነ ሃይማኖት ያገር ባለቤት ነኝ ብሎ ተቀምጧል በተለያዩ የጥበብ ስራዎቿና በጋዜጠኝነት ሙያዋ የምናውቃት ተወዳጅ አርቲስት አስቴር በዳኔ በሰሞኑን በሚዲያዎች ላይ እየተናገረችው ባለችው ንግግር ብዙ ሰዎች ላይ ጥቁር አሻራ እያሳደረ መሆኑን እናያለን እንግዲህ በተለያዩ ሚዲያዎች ላይ የብሔርና የሃይማኖት ተኩር ንግግሮችን እያደረገች መሆኑ ይህም ብዙ ሰዎች ላይ ጥቁር አሻራ እያሳደረ መሆኑን እንድንገነዘብ አድርጎናል ማለት ነው እስቲ ከተናገረቻቸው ንግግሮች ውስጥ አንዳንዶቹን ተከታትለን እንመለስ አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ የሆነ ብሔረሰብና የሆነ ሃይማኖት ያገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌደራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር በዚህ ልክ አይመስለኝም ነበር ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባኝ ሁሉም ሰው የዘራውን ነው ያጨደ ያለው ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት ሰው አማኝ ሲሆን የሚያገኘው ጥቅም ምንድነው ካልከኝ በዚህ ግራ የተጋባች ዓለም ላይ በዚህ የእለት ተለት ጭንቀት ችግር በበዛባት ዓለም ላይ ኢቭን እኛ እንደ ሰው ማለት ነው ብቻችንን እንኳን ሆነን ቶሎ የሚከበንን ኃጢያት የሚያስወግድልን እረፍት የሚሰጠን ተስፋ እንዲኖረን የሚያደርገን ጨለምተኛ እንዳንሆን የሚያደርገን ምንድነው የምናምነው ነገር ሲኖር ነው የምንፈራው ነገር ሲኖር ነው አሁን ጥሩ ነገርንም የምታደርገው ጥሩ ነገርንም የምትናገረው ጥሩ ነገርንም የምታስበው እግዚአብሔር ያየዋል ሞቲቭህን ያየዋል የምትናገረው የምታስበው የምታወራው እና የምትተገብረው ነገር አንድ አይነት ካልሆነ ያንን የሚያያል ኦኬ ፐርፐዝህ ምንድነው ሞቲቭህ ምንድነው የሚል ማለት ነው ሶ ለዛ ታማኝ መሆን ነው ያለበትና ሌሎችንም መሰናከያ ያላለ መሆን ነው እንጂ እንትን ያለበት በእግዚአብሔር ቤት ሲኒየር አማኝና ይሄ መጥ የሚባል ነገር የለም 11ኛውም ሰዓት የመጣ የምራም ነው ከመጣ የእግዚአብሔር የማዳን ስራ በመስቀል ስራ ላይ ጌታ ኢየሱስ ያደረገው ከጎኑ የተሰቀለውን እንኳን ከዛ በፊት ሽፍታ ወንበዴ የነበረውን እንኳን ጥቂት እምነት በልቡ አይቶ ብዙ የጽድቅ ስራ ከሰሩ ሰዎች የበለጠ መጀመሪያ የገባው እውነት እልሃለሁ ዛሬ በገነት ከኔ ጋር ነህ ያለው እዛ መስቀል ላይ ያለው ነው ሶ እግዚአብሔር እስከመጨረሻው ድረስ ሰዎችን ለማዳን ፈቃደኛ ሆኖ ሳለ አማይነን የሚሉ ግን ሲኒየር አማይነን የሚሉ ሰዎች ወይ ደግሞ የኛ እምነት ይበልጣል የኛ ሃይማኖት አንደኛ የሚሉ ሰዎች ለወንድማቸው ፍቅር ማሳየት አለመቻላቸው እግዚአብሔርን ያስደስተዋል ብዬ አላስብም እንግዲህ እንዳዳመጥነው ከሆነ የሆነ ብሔርና የሆነ ሃይማኖት የሀገር ባለቤት ነን ብለው ተቀምጠዋል የሚል ንግግርን አዳምጠን ተመልሰናል ይህም ንግግር አንድ ብሔርንና አንድ ሃይማኖትን እንደሚነካ የሚያሳይ ነው ማለት ነው ይህም ነው በብዙ ሰዎች ላይ ቅራኔ እየፈጠረ የሚገኘው ማለት ነው ይህም አንድ ሃይማኖትንና አንድ ብሔርን መንካት ከብዙዎች ጋር ማጋጨት እንደሆነ የሚያሳይ ነው ማለት ነው ስለዚህም ይህን ከአስቴር በዳኔ የማንጠብቀው ንግግር ሆኖ ተገኝቷል ማለት ነው እንግዲህ በአንዳንድ ሚዲያዎች ላይ ከዚህ በፊት ባደረገቻቸው ኢንተርቪዎች ላይ እኔ ኢትዮጵያዊ ነኝ ስትል አድምጠናታል ይህም ንግግሯ አልፎ አሁን በዚህ ብሔር ተኩርና ሃይማኖት ተኩር ንግግር መናገሯ የማንጠብቀው ንግግር ሆኖ ተገኝቷል ማለት ነው እስቲ ከዚህ በፊት ካደረገቻቸው ኢንተርቪዎችና ንግግሮች ውስጥ ተመልክተን እንመለስ እሺ ማይክሮፎን ይዣለሁ የኔ ተራ ነው አንዴ ወንዶች ዝም በሉ እሺ የኢትዮጵያ ህገ መንግስት ላይ ነው የምናወራው ቅድም ከመንግስት አካል መንግስቱን አይደለም አይ ቆይ እሺ አንድ ጊዜ ልጨርስ አንድ ኢትዮጵያዊ ምንን አስቦ ነው ብሔር ነኝ የሚለው አንቺ ራስሽ ለምሳሌ ምንን ታሳቢ አርገሽ ነው እንትን ብሔር ነኝ የምትዩ ካልሽ ራሴን የምገልጽበት ማንነቴን ማለት ነው እና ህገ መንግስቱ አይወክለኝም ብለሻል አንቺ ራስሽን እንዴት ነው የምትገልጪው እኔ አስቴር በዳኔ የምባል ኢትዮጵያዊ ነኝ አዎ ስለዚህ አሁን እዛው ጋር አብሮ ሌሎቻችሁም እንድትመልሱት ቆይ በጥያቄ እንሂድ ኢትዮጵያዊ ብሔርተኝነት አለ ብለሽ ታስቢያለሽ ኢትዮጵያዊ ብሔርተኝነት ሳይሆን ዜግነት ነው
4 ነጥብ ብሔር አለኝ እዚህ ጋር አንድ ነገር ልንገር ግን አይደለም አሁን ሐሳቤን ልጨርስ ፕሊዝ ወንዶች ይው ዓለምን ባይዘው በጣም የምትበጠብጧት ወንዶች ናችሁ አይ ላይክ ዲስ ጦርነቱ ላይ እናንተ ናችሁ ጦር መሳሪያ የምታመርቱት እናንተ ናችሁ ሐሳብ ፈብሪካችሁ የምታከፋፍሉ እናንተ ናችሁ እና ይሄ ስታሊን የሚባል ሰውዬ የሞተው ከነ ሐሳቡ ሞቷል ኢቭን ይሄ የሰራበት ለትንሽ ዘመን ነው ከዛ የስታሊንን ተከትለው የኛ ሀገር መሪዎች ደግሞ እነሱ እንደገና ይሄንን ህዝብ ለመግዛት የሚመቻቸውን የረጅም ዘመን የተንሰራፋ አገዛዝ መስርተው ያባሉናል እነሱ ሞተዋል ሐሳባቸው አልሞተም ይሄንን የብሔር ማንነቴን ደግሞ ስገልጽ ኢትዮጵያዊ ነኝ ስል እኔ ኦሮሞና አማራ አይደለሁም እያልኩ አይደለም ከኦሮሞና ከአማራ የመጣው ነኝ ስለዚህ ኦሮሞና አማራ ምንድናቸው እኔ ኢትዮጵያዊ ነኝ ብሔር ግን የለሽም ይሉኛል ለምሳሌ ያህል ኢትዮጵያዊ ነኝ ስል እኔ ብሔር የለሽ ቆይ በእግዚአብሔር ሐሳቤን ልጨርስ ዝም ማለት አትችሉም ለ30 ሰከንድ ማይ ጋድ ቀጥ ኦሮሞና ከአማራ የመጣው ኢትዮጵያዊ ነኝ ብለሻል ኦሮሞና አማራ ምንድናቸው ኦሮሞና አማራ ኢትዮጵያ ውስጥ የሚኖሩ የራሳቸው ቋንቋ መለያ ያላቸው ናቸው ቅድም ማንነት መለያ ነው ስላልን ማለት ነው ስለዚህ ይሄንን ማንነትን ለመግለጽ በራስህ የምትቆምና የራስ ሐሳብ ካለ እኔ ማንነቴን እኔ ነኝ እንዲ ነኝ ከመል ከሌሎች የተለየ ቋንቋና የተለየ ባህል ካላቸው ጋራ በጋራ በፍቅር ተስማምቼ እንድኖር የትም ቦታ ላይ ሄጄ ኢትዮጵያዊነቴ ነው እንጂ ብሔሬ ጎልቶ እንዲወጣ ስለማልፈልግ በማደርገው ሂደት የተለያየ አይነት ውርጅቢ ሊወርድብኝ ይችላል ኢትዮጵያዊ የሚባል ዜግነት ነው ያለው ነው ያሉት ልክ ነኝ ኢትዮጵያዊ ብሔርተኝነት የለም ኢትዮጵያዊ ብሔርተኝነት የለም ኢትዮጵያዊ ዜግነት ነው ያለው እንግዲህ ቤተሰብ እንዳዳመጥነው ከሆነ እኔ ኢትዮጵያዊ ነኝ ስትል አድምጠናታል ማለት ነው ይህ ንግግሯ አሁን ላይ ብሔርና ሃይማኖት ተኮር ንግግር መናገሯ ይህንን ኢትዮጵያዊ ነኝ ያለችበትን አፍ ማኮላሸት እንደሆነ ተመልክተናል ማለት ነው እንግዲህ በአንድ ወቅት ላይ ባደረገችው ኢንተርቪው ዕውቀት አልባው በእውቀቱ ስዩም ስትል ተናግራለች ማለት ነው እንግዲህ እሷም በአሁኑ ሰዓት ዕውቀት እያላት ዕውቀት አልባ ንግግሮችን እየተናገረች እንደሆነ እያየን ነው ማለት ነው እንግዲህ እስቲ አንዳንድ ከዚህ በፊት ያደረገቻቸውን ስለዚህ የተናገረቻቸውን ኢንተርቪውዎች ተመልክተን እንመለስ በአዋቂነቱ የሚታወቅ ደራሲ ነው የሚባል ስሙ ራሱ በእውቀቱ የተባለ ሰው በእውቀቱ ስዩም በስነ ጽሁፍ የምናደንቀው ሰው እሱ ሳይቀር እዛ ላይ የጻፈውን ሳይ ወይ አልኩኝ ጌታ ኢየሱስ ክርስቶስ ለካ አንዳንድ ሰዎች አዋቂ የሚመስሉ መሀይም ናቸው ነው ያሉት በግልጽ አማርኛ ማለት ነው እና በውቄ እኔ በጣም በድርሰት አደንቀዋለሁ ግን በጣም የገረመኝ ነገር ኤቲስት ነኝ ይላል ለምሳሌ እሱ ኤቲስት ነው ኦኬ ብሎ ያውቃል እንዴት ነው ድንገት ብንን ብሎ የሆነ ሃይማኖት ተከታይ ሆኖ ጭፍጭፍ ያደረገው ማለት ነው ይሄ ደግሞ የለም ይሄ በማር የተለወሰ መርዝ አይነት አጻጻፍ አንድ ስለተናገረው ቃል ሳይናገር ኤክስተርናል ማንነቱን አይቶ 7 አመት የቆየው በእንደዚህ አይነት ሁኔታ ነው መጋቢነት ሳይሆን ሲመገብ የቆየ ነው ይሄ ተራ እና አንዳንድ ሰዎች የወንጌል አማኞች ወይ ጴንጤ ተብሎ የሚጠራን ማህበረሰብ መስደብ በህግ የተፈቀደ የሚመስላቸው አሉ የነሱ ሲነካ ግን እንደ ነብር እንደምናም የሚነሱ ታው እንጂ እንዴ ኖር በጣም ነው እንግዲህ ቤተሰብ አዳምጠን እንደተመለስነው ከሆነ እንዴት እሱ አንድ የሆነ ሃይማኖት ተከታይ ሆኖ ሌላ ሃይማኖትን ይነካል እያለች ነበረ ሶ ይሄንን ባለችበት አፍ አሁን እሷ አንድ ሃይማኖት ተኮር የሆነ ንግግር መናገሯ በጣም አስከፊ ነው ማለት ነው እንግዲህ በዚህም ዙሪያ ብዙ ሰዎች ብዙ አስተያየቶችን ሲሰጡ እያደመጠን እንገኛለን ብዙ ሰዎችም ስለዚህ እያወሩ እየተናገሩ የራሳቸው ሐሳብ እየሰጡ እንደሆነ ለህግ ትቅረብልን ይህ የማይሆንና የማይጠበቅ ተግባር ነው በማለት እየተናገሩ እንደሆነ እየተመለከትን እንገኛለን እስቲ አንዳንድ ሰዎች የተናገሩትን ንግግር ተመልክተን እንመለስ የአስቴር በዳኔና ኦርቶዶክሳዊ ጥላቻን እንዲሁም ደግሞ የአንድ ብሔርን ጥላቻ መሰረት ያደረገ ንግግር
ከህግ አንጻር እንመዝነዋለን። ጠበቃና የህግ አማካሪ አያሌው ቢታኔ ነኝ። ቪዲዮውን እስከ መጨረሻ ሳታዩ እንዳትዳኙኝ አደራላለሁኝ። ስለዚህ አስቴር በዳኔ እንግዲህ በዚህ በአርት ውስጥ ወይም በኪነ ጥበብ ውስጥ የምናውቃት እህታችን፣ ከቅርብ ጊዜ ወዲህ ደግሞ ሃይማኖት ተኮር በሆኑ ነገሮች ላይ በተግባር እያየናት እየተገለጠች የመጣች እህታችን ነች። እቺ እህታችን የዛሬ 3 ዓመት ነው ያደረኩት ይህንን ንግግር ባትል ኖሮ ቪዲዮ ኤአይ ነው ብዬ ዝምል ነበር። ምክንያቱም በፌስቡክ ገጿ ላይ የዛሬ 3 ዓመት ባደረኩት ንግግር ወይም በሰጠሁት ኢንተርቪው ላይ እንዲህ አይነት ነገር መጣብኝ ብላ በገለጸችው መሰረት፣ ስለዚህ ይህ ቪዲዮ የሷ መሆኑን ስላረጋገጠች ይህን ሐሳብ አስተያየት ለመስጠት መጥቻለሁ ማለት ነው። በዚህ አስተያየቷ ላይ የሚገርመው ምን ብላለች? አንድ ብሔርና አንድ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብላለች። ምን ማለት ነው ታችን? ስለዚህ ኦርቶዶክሳውያን ሞት ወይም የሰሜኑ ክልል ሞት፣ ጉዳት መድረስ፣ መታረዝ፣ መሰደድ የበቀል እርምጃ አካል ነው እያልሽ ነው ያለሽው። ስለዚህ ይህንን የበቀል እርምጃ የሚወስደውን አካል በጥንቃቄ ታውቂያለሽ ማለት ነው አይደለም? ስለዚህ አንቺም የዚህ አካል የበቀል እርምጃውን ወሳጅ ነው የሚባለውን አካል ጋር እጅሽ እንዳለ በሰጠሽው ቃል አምነሻል ማለት ነው። በሐሰተኛ መረጃና የጥላቻ ንግግር አዋጅ እንዲሁም ደግሞ በኮምፒውተር አዋጁ እንዳንቺ አይነት ነውረኛ የሆኑ ግለሰቦች የሚያስጠይቅ የህግ ማዕቀፍ አለን። ይሄንን ግን የሚመለከተውና ሊጠይቀት የሚገባው በአደባባይ የተነገረ ንግግር ስለሆነ ፖሊስ እጅ ወዴት ነው? አቃቤ ህግስ እንዲህ አይነት ጉዳዮችን ህዝብን ከህዝብ የሚያባላ አንዱን ሃይማኖት ከሌላው ሃይማኖት ጋር ግጭት የሚፈጥሩ አካላትን በተመለከተ ተገቢውን ምርመራ አድርገህ ለፍትህ ማቅረብ ኃላፊነት አለብህ ማለት ነው። ስለዚህ አቤቱታ ሊቀርብልህ አይገባም። ተበድያለሁ የሚል አካል ሊቀርብ አይገባም። ምክንያቱም ህዝባዊ በደል፣ ህዝባዊ ቃል የተፈጸመ ስለሆነ ማለት ነው። ስለዚህ እህታችን በዚህ ንግግርሽ ተሳስቻለሁም አይደለም በይፋ ወጥተሽ ይቅርታ ልትጠይቅ የሚገባበት ነው። እውነት ለመታወቅ ብለሽ ማድረግሽ ከሆነ አብረን የምናየው ይሆናል። ስለዚህ እንዲህ አይነት ነውረኛ የሆኑ ሰዎች ወደፊት እንዳይመጡ ተመልሰውም ደግሞ ጥፋት እንዳይፈጽሙ አስተማሪ እንዲሆን ዘንድ ሁላችሁም ከታች ኮሜንት ሊንክ ላይ ጥፋተኛና በደለኛ በዚህ ድርጊቷ በይፋ ይቅርታ መጠየቅ እንዳለባት ኮሜንት ላይ እየጻፋችሁ እንዲሁም ደግሞ የሚመለከተው አካል ፖሊስ፣ አቃቤ ሕግ ተገቢውን እርምጃ ወስዶ ፍትህ እንዲያሰፍን ጥያቄ እንድታቀርቡ መልእክቴን አስተላልፋለሁ። ለብዙዎች እንዲደርስ ኮፒ ሊንክ፣ ሼር፣ ፖስት ማድረግን አትርሱ። አመሰግናለሁ። አስቴር በዳኔ ሳትሆን አስቴር በዳኔ ማንነቷን ንቃ ክዳ ሌላ ማንነት ለመላበስ ስትጋጋጥ የነበረች ሴትዮ ነች። ከዛም አልፋ ደግሞ የኦሮሞ ልጆችን ለማሸማቀቅ ለማሳቀቅ በጣም ብዙ ትደክም ነበረ። መቼም ብልግና የለመደ ምላስ አያርፍ። እንግዲህ ቤተሰብ ተከታትለን እንደተመለስነው ከሆነ ብዙዎች ለህግ ትቅረብልን፣ ይህ ሃይማኖትና ብሔር ተኮር ንግግር ነው ሲሉ ተመልክተናል። ይህም እውነት መሆኑን በማስረጃ ለማየት ሞክረናል። በብዙ ሚዲያዎች ላይም ይህ የጥላቻ ንግግር ሲዘዋወር እየታየ ነው። ይህም ብዙ ሰዎችን እያስከፋና እያስቀየመ የሚገኝ ተግባር ነው ማለት ነው። እንግዲህ ቤተሰብ ለዚህ ሳምንት ያቀረብንላችሁ መረጃ ይሄንን ይመስል ነበረ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳችሁ። እስከዚያው ቸርን ሰንብት።